የጭንቀት መንስኤ እና መፍትሄው። የጭንቀት ስሜት ደረጃው ይለያይ እንጂ በእያንዳንዱ ሰው ላይ ያጋጥማል። በአብዛኛው ከድብርትና አብዝቶ ከማሰብ ይመነጫል የሚባለው ጭንቀት ከቤተሰብ፣ ከወዳጅ ዘመድ፣ ከጓደኛና ከሥራ ባልደረባ ጋርም ያቃቅራል። ብዙ ሰዎች ላይ ትምህርት ወይም የሥራ ፈተና ላይ መቀመጥ፣ በሕክምና ወቅት ለፈተና ቃለመጠይቅ መቅረብ አሊያም አዲስ ሥራ ሲጀመር የመረበሽና የጭንቀት ስሜት ይስተዋላል። ይህ ቀለል ያለ የጭንቀት ስሜት ሲሆን ከ6 ወራት በላይ ከዘለቀ ግን ለተባባሰ የጭንቀት ሕመም ያጋልጣል። እንቅልፍ ማጣት ወይም ማብዛት፣ ድካም፣ ራስ ምታት፣ የጡንቻ አካባቢ ሕመም፣ የምግብ እንደ ልብ አለመዋጥ፣ የፍርሃት ስሜት፣ ግልፍተኝነት፣ አለመረጋጋት ወይም መቅበጥበጥ፣ ቶሎ መበሳጨት፣ በከፍተኛ ላብ መጠመቅ፣ ማቅለሽለሽ እና ቶሎ ቶሎ መተንፈስ ምልክቶቹ ናቸው። ከዚህ ባለፈም የልብ ምት መጨመር እና ሽንት ቤት ማብዛት ወይም ቶሎ ቶሎ መጠቀምም የዚሁ ችግር ተጠቂ በሆኑት ላይ የሚስተዋሉ ምልክቶች ናቸው። እናም ይህ ችግር ሲከሰት ምን ማድረግ አለብኝ ካሉ ደግሞ ሰውነትን መታሸት፣ አካልንና አእምሮን ዘና ለማድረግ እንዲሁም ጥሩ እንቅልፍ ለማግኘት ስለሚረዳ መታሸት መልካም አማራጭ ነው። የአካል ብቃት እንቅስቃሴ ማድረግ መረበሽን ለማስወገድ በአካል ብቃት እንቅስቃሴ ወቅት ጡንቻን ለማዝናናት፣ ጥሩ እንቅልፍ ለማግኘትና ለመንፈስ መረጋጋት የሚረዱ ኬሚካሎች ይመነጫሉ። እናም በየዕለቱ ለተወሰነ ጊዜ የአካል ብቃት እንቅስቃሴ ማድረግ ለዚህ ችግር መፍትሄነት ይረዳል። ጤናማ አኗኗር መከተል የጭንቀት በሽታን ከሚያባብሱት ቡና፣ የአልኮል መጠጥ፣ ሲጋራ እና መሰል ልማዶች መቆጠብ። አመጋገብን ማስተካከል፣ የተመጣጠነ ምግብ መመገብ እና አመጋገብን አለማስተጓጎል። በቂ እንቅልፍ ማግኘት፣ በሰዓቱ እንቅልፍ ማግኘት እና የእንቅልፍ ሰዓትን አለማዛባት። ሐሳብዎን ለሌላ ማጋራት፣ አንድ ነገር ላይ ብቻውን ያለ መፍትሄ አለመብሰልሰል፣ ከዛ ይልቅ ለቅርብ ወዳጆው ጉዳዩን ማማከር ቀለል ያለ ስሜትን ይፈጥርልዎታል። ጊዜ ወስዶ ጉዳዩን በአግባቡ ማጤንና ትንሽ የመፍትሄ ጊዜ ማበጀት መልካም እንደሆነም ይነገራል። ለራስ የሚደረግ ጥንቃቄና ደህንነትን ከሚያደርጉት ወይም ከሚከውኑት ሥራ አንጻር እንዴት እያስኬዱት እንደሆነ መመልከትም ተገቢ ይሆናል። ከምንም በላይ ግን የሚያስጨንቅዎት ጉዳይ መፍትሄ እንዳለው ማመንና ያለ መፍትሄ በዛ ጉዳይ ላይ ብቻ ማተኮሩ አግባብ አለመሆኑን አምኖ መቀበል። ከዚያ ይልቅ ሞክረው ያልተሳካ ከሆነ ሌላ መፍትሄ ማበጀት እንጂ ነገሩን እየደጋገሙ ራስን ማስጨነቅ አግባብ አይደለም። ሰላም ሁኑ።